ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ላ የተመነ በፍጹም እንዳይመኝ አሐዱኩም ከእናንተ ውስጥ አንዳችሁ አልመውት ሞትን እንዳይመኘው። ምክንያቱም የቅያማ ቀን የሚያጋጥመው ነገር ከባድ ስለሆነ፣ ከሞት በኋላ ያለው ህይወት ከምድራዊ መከራ አኳያ ሲታይ በጣም ከባድ ስለሆነ። ቀጠሉና ነቢዩ ምን አሉ? ሚን ዱሪን አሷበ መከራ አጋጥሞኛል እዚህ ምድር ላይ ብሎ ሞትን በፍጹም እንዳይመኝ። ፈኢን ካነ ላቡድ ፋዒለን እንደው መሞት አለብኝ እንደው ይቅርብኝ በቃኝ ይሄ ዓለም ማለት ካለበት ግን ፈልየቁል ይበለ አላሁመ አላህ ሆይ ብሎ ይለምነው፣ አላህን ያስመርጠው። አላሁመ አላህ ሆይ አሕይኒ በሕይወት አቆየኝ፣ ማካነት ልሐያቱ መኖሬ ኸይረን ሊ ለእኔ በላጭ እስከሆነ ድረስ፣ ወተወፈኒ ግደለኝ ደግሞ ኢዛ ካነት ልወፋቱ መሞቴ ኸይረን ሊ ለእኔ በላጭ እስከሆነ ድረስ ብቻ ይበል። በተለይ ባለንበት ዘመን ኑሮ መረረን እያሉ መርዝ እስከ መጠጣት ራስን እስከ ማጥፋት የደረሱ ሰዎች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ራሱን ያጠፋ ሰው ከባድ አደጋ የቅያማ ቀን እንደሚያጋጥመው ተናግረዋል።